ሰላም የእግዚአብሔር ልጆች፣ ይህ ራፕሰዲ ኦፍ ሪያሊቲስ የተሰኘ የዕለት ዕለት የመጽሐፍ ቅዱስ ጥናት ነው። ፓስተር ክሪስ የእግዚአብሔር መንግስት ሀብቶች ባላደራዎች በሚል ርዕስ የዛሬው መልእክታቸውን ይሰጡናል። የመክፈቻ ጥቅሳቸውን የሚወሰዱት ከሉቃስ ወንጌል ምዕራፍ 16 ቁጥር 11 ነው። እንዲህም ይላል፣ እንግዲህ በዚህ ዓለም ሀብት ካልታመናችሁ እውነተኛውንማ ሀብት ማን አደራ ብሎ ይሰጣችኋል? በመግቢያ ጥቅሱ ላይ ካሉት የጌታ ቃሎች ላይ እንዳየነው በእነዚህ ዓለም ሀብቶች አያያዝ ላይ ታማኝ ካልሆናችሁ ከሰማይ የሆኑ ሀብቶች ላይ እምነት አይጣልባችሁም። ይህ ማለት በገንዘብ ላይ ያላችሁ አመለካከት የምትፈተኑበት ነው። የሚሰጣችሁን መንፈሳዊ ኃላፊነት ደረጃ ለመወሰን እግዚአብሔር ንብረታችሁን እንዴት እንደምታስተዳድሩ ይመለከታል። ለእግዚአብሔር መንግስት ዓላማ እናውል ዘንድ ታምነን በክርስቶስ የተመረጥን የመለኮታዊ ሀብት ባላደራዎች ወይም ጠባቂዎች ነን። እያንዳንዱ በረከት፣ እያንዳንዱ እድገት፣ እያንዳንዱ ዕድል፣ እያንዳንዱ ስጦታና ጸጋ ወደ እናንተ የሚመጣው ስትታመኑ ነው። በእግዚአብሔር መንግስት ፍላጎትና ዓላማ እንድታስተዳድሩ ይጠበቅባችኋል። መጽሐፍ ቅዱስ በተለያየ መልኩ የተሰጠንን ስጦታዎች እንደ ታማኝ የእግዚአብሔር ጸጋ ባላደራዎች በማገልገል እንድንጠቀምበት ይነግረናል። አንደኛ ጴጥሮስ መልእክት ምዕራፍ 4 ቁጥር 10 ይህ የገንዘብ አስተዳደርን ያካትታል። እግዚአብሔር ጥሩ የገንዘብ ወይም የሀብት አስተዳዳሪ ባላደራዎች እንድንሆን ይፈልጋል። የገንዘብ አስተዳደር ባላደራነት የእግዚአብሔርን ሀብቶች ከእርሱ አጀንዳዎች ወይም ዓላማዎች ጋር ሙሉ ለሙሉ አጣጥሞ ስለመጠቀም ነው። የምታገኙት ገቢ የእግዚአብሔር መንግስት ተጽዕኖ ማምጣት እንዲችል፣ እንዲስፋፋ፣ ወንጌልን በዓለም ለማስፋፋት እንዲውል እንደሆነ በተጨማሪ እናንተ እንድታከማቹት እንዳልሆነ ማስተዋልን ይጠይቃል። ባላደራነት ጥበብን፣ እቅድ ማቀድን፣ የላቀ ችሎታንና ተጠያቂነትን ይፈልጋል። ለትንሹም ሆነ ለትልቁ ትጋትን ይፈልጋል። በደሞዝም ሆነ በስጦታ ወይም ከንግድ ትርፍ ያገኛችሁትን ገቢ በታማኝነት ተቀድሶ ወይም ተለይቶ እንደተሰጣችሁ አውቃችሁ አስተዳድሩ። ወንጌልን ለማስፋት ተጠቀሙበት። በገንዘባችሁ ጌታን አክብሩ። ራሳችሁን ታማኝ ባላደራ አድርጋችሁ ስታስመሰክሩ ጌታ አቅማችሁን ይበልጥ ያበዛላችኋል። እንዲሁም መንፈሳዊም ሆነ በምድራዊ ነገር የበዛን አደራ ይሰጣችኋል። አሁን ደግሞ ጸሎቱን አብረን ጸልይ። እኔም የምለውን ከኔ በኋላ በመድገም አብራችሁኝ ጸልዩ። ውድ አባት ሆይ፣ የመንግስት ሀብት ባላደራ ስላደረከኝ አመሰግንሃለሁ። የሰጠኝን ሁሉ በጥበብና በታማኝነት አስተዳድራለሁ። ያሉኝን ሀብቶች ከፈቃድህ ጋር አጣጥሜ አስተዳድራለሁ። እንዲሁም በትንሹም ሆነ በብዙ ታማኝ እሆናለሁ። ላለሁበት ዓለም የበረከቶች መምጫ መንገድ ነኝ ብዬ አውጃለሁ። በኢየሱስ ስም አሜን። ለተጨማሪ ጥናት አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 1 እስከ 2፣ ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 6 እስከ 10፣ መጽሐፈ ምሳሌ ምዕራፍ 3 ከቁጥር 9 እስከ 10። ጌታ ይባርካችሁ። መልካም ጊዜ